አላህ ሱብሓነሁ ወተዓላ አደምን ዓለይሂ ሰላም ለመፍጠር በፈለገ ጊዜ ጅብሪልን ወደ መሬት ወርዶ አፈር ዘግኖ እንዲያመጣ ላከው። ጅብሪልም ወደ መሬት ከወረደ በኋላ ከመሬት አፈር ሊዘግን ሲል መሬትም እንዳትቀንሰኝ በአላህ እጠበቃለሁ አለችው። ጅብሪልም በአላህ እጠበቃለሁ ስትለው ምንም ሳይነካት ትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ተመለስኩ አለው። ከዚያም አላህ ሚካኤልን ላከው። ሚካኤልም ትእዛዙን ሊፈጽም ወደ ምድር ሲወርድ መሬትም እንዳትቀንሰኝ በአላህ እጠበቃለሁ አለችው። ሚካኤልም በአላህ እጠበቃለሁ ስትለው ምንም ሳይነካት ትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ተመለስኩ አለው። በመጨረሻም አላህ አዝራኤልን ላከው። አዝራኤልም ተልእኮውን ሊፈጽም ምድር ላይ ወረደና አፈርን ሊዘግን ሲል ምድር እንዳትቀንሰኝ በአላህ እጠበቃለሁ አለችው። አዝራኤልም እኔ ራሴ የአላህን ትእዛዝ ሳልፈጽም ከመመለስ በአላህ እጠበቃለሁ ብሏት አፈር ከተለያየ ቦታ መዘጋገን ጀመረ። ከጥቁሩም ከነጩም ከቀዩም ዘገነ። ለዛ ነው የሰው ልጆች መልክ የተለያየው። ከዚያም አፈሩን ይዞ አላህ ዘንድ ሲቀርብ አላህም አፈሩን አንተ እንዳመጣህ ሁላ ነፍሳቸውንም አንተ እንድታወጣ አንተን ወክያለሁ አለው። ከዚያም ከምድር የመጣው አፈር ረጥቦ ጭቃ ሲሆን ጊዜ አላህ ለመላእክቶቹ እኔ ከጭቃ ሰውን ልፈጥር ነው፣ ፍጥረቱንም ባስተካከልኩና ከመንፈሴ በነፋውበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ ብሎ መልእክት አስተላለፈላቸው። ከዚያም አላህም ኢብሊስ እንዳይኩራራ አደምን በእጁ ፈጠረው። ከዚያም ለ40 ዓመት ያህል ጭቃው ቅርጽ ብቻ ሆኖ ከረመ እና መላእክት በዛ በኩል ሲያልፉ አደምን ሲያዩ በጣም ይፈሩ ነበር። ነፍስም አልገባበትም ነበር። ከሁሉም በላይ የሚፈራው ኢብሊስ ነበር። ኢብሊስ ሁሌ ከአደም ጭቃ አጠገብ ሲያልፍ መታ አድርጎት ነበር የሚያልፈው። ያን ጊዜ ሸክላ ሲመታ እንደሚያወጣው ድምጽ ይሰማ ነበር። ከዚያም ኢብሊስ ከአደም ጭቃ ጎን ላይ ቆሞ አንተማ ለሆነ ነገር ነው የተፈጠርከው እያለ በአፉ እየገባ በመቀመጫው ይወጣ ጀመር። ለመላእክትም እኔ በዚህ ላይ ከተሾምኩ አጠፋዋለሁ በማለት ይዝት ጀመር። አላህም በአደም ገላ ላይ ነፍስ መንፋት በፈለገ ጊዜ መላእክትን ልክ ሩሑን እንደነፋሁለት ሰጋጆች ሆናችሁ አጎብድዱ ብሎ አዘዛቸው። መላእክትም ዝግጁ ሆነው መጠባበቅ ሲጀምሩ አላህ በአደም ነፍሱን መንፋት ሲጀምር ገና ነፍሱ በአደም ጭንቅላት በኩል ስትገባ አደም አስነጠሰው። መላእክትም አልሐምዱሊላህ በላሉት። አደምም አልሐምዱሊላህ ሲል አላህ ደግሞ ጌታህ ይማርህ ብሎ መለሰለት። ከዚያም ነፍሱ አይኑ ጋር ስትደርስ የጀነት ውስጥ ፍራፍሬዎችን ተመለከተ። አንገቱ ላይ ስትደርስ ደግሞ ፍራፍሬዎችን መብላት አሰኘውና ገና ነፍሱ እግሩ ላይ ሳትደርስ ሄዶ ለመብላት ተጣደፈ። ነፍሱ መላ ሰውነቱ ላይ ስትሰራጭ ከመላእክት ሁሉ ቀድሞ ስጁድ ያደረገለት ኢስራፊል ነበር። ከዚያም አላህ ለአደም ሂድ እነዛን ሰላም በላቸውና ምን ብለው እንደሚመልሱልህ አድምጥ ብሎ ላከው። ሄዶ ሰላም ሲላቸው መላእክትም ወዓለይኩም ሰላም ወራህመቱላሂ ወበረካቱ ብለው መለሱለት። አላህም ለአደም አደም ሆይ ካሁን በኋላ ይህ ያንተና የዝርዮች ሰላምታ ሆኖ ይዘልቃል አለው። አደምም ጌታዬ ዝርዮቼ እነማን ናቸው ብሎ ጠየቀው። አላህም ከሁለቱ እጆቼ ምረጥ አለው። አደምም ቀኝህን መርጫለሁ፣ ሁለቱም እጆችህ ቀኝ ናቸው ብሎ ሲል አላህም እጁን ሲከፍትለት አደም እስከ ቂያማ ድረስ ያሉ ልጆቹን ሁሉ ተመለከተ። በዚያም መሃል አንድ ብርሃናማ ሰው ተመለከተና ያ አላህ ይህ ማን ነው ሲል ጠየቀ። አላህም እሱ ልጅህ ዳውድ ነው ብሎ መለሰለት። አደምም ጌታዬ ለዚህ ልጄ እድሜውን ስንት ነው ያደረክለት ብሎ ሲጠይቅ አላህም 60 ነው ብሎ መለሰለት። አደምም ጌታዬ ከኔ እድሜ 40 ቀንስና ለሱ ጨምረህ 100 ሙላለት አለው። ለአደም የተመደበለት እድሜ 1000 ነበር። አላህም እሺ ብሎ ሞላለትና መስካሪ መላእክቶችንም አደረገ። ከዚያም አላህ ዳግም ለአደም ልጆቹን ሁሉ ሲያሳየው አንዱ ጤነኛ ነው፣ አንዱ እግር የለውም፣ አንዱ መስማት የተሳነው ነው፣ አንዱ ማየት የተሳነው ነው። በቃ ይህ ሁሉ ሲመለከት ምን ነው ጌታዬ ሁሉን እኩል ብትፈጥር ምን አለበት ሲለው አላህም አንተ አደም እኔ እንድመሰገን እፈልጋለሁ ብሎ መለሰለት። ምስጋና ይገባህ ውዱ ጌታዬ። ከዚያም አላህ የአደምን ጀርባውን አንድ ጊዜ አብሶ የሰው ልጆቹን ሁሉ አወጣ። ከዚያም ሰበሰባቸውና ጌታችሁ አይደለሁምን ብሎ ሲጠይቃቸው አዎ ጌታችን ነህ እንመሰክራለን ይላሉ።
ከዚያም አላህም እኔ 7 ሰማያትንና 7 ምድርን መላእክቶችንም አባታችሁ አደምንም እናንተ ላይ ምስክር አድርጌያለሁ። የቂያማ ቀን ስጠይቃችሁ አላወቅንም ነበር ብላችሁ እንዳትክዱ አሁንም እወቁ። ከኔ ሌላ አምላክ የለም፣ ከኔም ሌላ ጌታ የለም። በኔም ምንም አካል እንዳታጋሩ። እኔ ወደ እናንተ መልእክተኞችን፣ ነቢያቶችን፣ ቃል ኪዳንና ዛቻዬን የሚነግሯችሁ ሲሆኑ እልክላችኋለሁ፣ መጽሐፎችንም አወርድላችኋለሁ አላቸው። የአደም ዝርያዎችም ካንተ ሌላ ጌታ እንደሌለ እንመሰክራለን፣ ካንተ ሌላ አምላክ እንደሌለም እንመሰክራለን ብለው ቃል ኪዳን ገቡ። ከመላእክት ሁሉ ቀድሞ ለአደም ሱጁድ ያደረገው ኢስራፊል ሲሆን ኢስራፊልን ተከትለው ሁሉም መላእክት ሱጁድ አድርገው ነበር። ነገር ግን ኢብሊስ ሁሉም ሱጁድ ሲወርዱ እሱ ግን ሱጁድ ለመውረድ ፈቃደኛ አልነበረም። አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? አሁን ኮራህን ወይስ ፊቱኑ ከትዕቢተኞቹ ነበርክ ብሎ ሲለው ኢብሊስም እኔ ከእርሱ በላጭ ነኝ፣ ከእሳት ፈጠርከኝ፣ አደምን ደግሞ ከጭቃ ፈጠርከው አለ። አላህም ከጀነት ውጣ አንተ የተባረርክ ነህና እርግማኔም እስከ ፍርዱ ቀን ድረስ ባንተ ላይ ይሁን አለው። ኢብሊስም ጌታዬ ሆይ እስከሚቀሰቀሱበት የቂያማ ቀን ድረስ አቆየኝ አለው። አላህም ጥያቄውን ተቀብሎት እስከ ቂያማ ቀን ድረስ ኢብሊስን ሊያቆየው ቃል ገባለት። ከዚያም ኢብሊስ በአሸናፊነት ይሁንብኝ የአደምን ልጆች ከእነርሱ ምርጥ የሆኑትን ባሮችህ ብቻ ሲቀሩ በመላ አስተዋቸዋለሁ ሲል ዛተ። አላህም አንተንና ከአደም ልጆች የተከተሉህን ሁሉ ጀሃነም እንደምሞላችሁ ቃል እገባለሁ አለ። ከዚያም አላህ ኢብሊስን ከጀነት አውጥቶ አደምን ጀነት አስቀመጠው። አደምም የማያውቀው ቦታ ላይ አንድ አጫዋች በሌለበት ቁጭ ብሎ የድብርት ስሜት ተሰማው። ከዚያም ጋደም ባለበት ድንገት እንቅልፍ ሸለብ አደረገው። ልክ ከእንቅልፉ ሲነቃ ራስጌው ላይ አንዲት ሴት ተመለከተ። ከዓይኖቿ ፍቅርና እዝነት ይነበብባታል። አደም ከመተኛቴ በፊት እዚህ አልነበርሽም? ሐዋ አዎ አልነበርኩም አለች። አደም በተኛሁበት ነው የመጣሽው ማለት ነው ብሎ ጠየቀ። ሐዋም አዎ ብላ መለሰች። አደም ከየት ነው የመጣሽው ብሎ ጠየቃት። ሐዋ ካንተ ውስጥ ነው የወጣሁት፣ አንተ በተኛህበት ነው አላህ ካንተ የፈጠረኝ ብላ መለሰችለት። አደምም ለምንድነው አላህ የፈጠረሽ ሲል ጠየቃት። ሐዋም አንተ እኔ ላይ እንድትረጋ ነው ብላ መለሰች። አደም አላህን አመሰገነና ብቸኝነት እየተሰማኝ ነበር አለ። ከዚያም መላእክት መጡና ስሟ ማን ነው አሉት። አደምም ሐዋ ብሎ መለሰላቸው። መላእክትም ለምንድነው ሐዋ ተብላ የተሰየመችው ብለው ሲጠይቁት አደምም እሷ ከኔ ነው የተፈጠረችው፣ እኔ ደግሞ ሕያው ነኝ፣ ለዛ ነው ሐዋ ያልኳት ብሎ መለሰላቸው። ከዚያም አደምና ሐዋ በጀነት ውስጥ ሳሉ አላህ አደምን እንዲህ አለው፣ አንተ አደም ጀነት ውስጥ ላንተ ሁሉ ነገር ሐላል ሲሆን ይህችን ቅጠል ላንተም ለሚስትህም ሐራም አድርጊያታለሁና እንዳትቀርቧት። ከዚያም ሁለቱም በጀነት እየተዝናኑ ሳለ ኢብሊስ መጣና አጠገባቸው ማልቀስ ጀመረ። ምን ሆነሃል ብለው ሲጠይቁት እንዲህ በማለት መለሰላቸው፣ እንዲህ ስትዝናኑ በጣም ታምራላችሁ፣ ግን በጣም እኔ የሚያሳዝነኝ ይህ ደስታችሁ ዘለቄታ አይኖረውም። ግን ይህ ደስታችሁ ዘላለማዊ እንዲሆን የምትፈልጉ እንደሆነ ይህችን ቅጠል ብሏት ብሎ ምክር ሰጣቸው። ምክንያቱም አላህ ጌታችሁ መላእኮች እንዳትሆኑ ወይም ከዘላለም ነዋሪዎች እንዳትሆኑ እንጂ ከዚህች ዛፍ አልከለከላችሁም ብሎ በመወስወስ ቅጠሏን አበላቸው። አደም በስህተት የቀመሳትን ቅጠል መብላት ሲጀምር ልቡን እያመመው መጣ። ፍርሃትና አለመረጋጋት ነገሰበት። ዞር ብሎ ሚስቱን ሲያይ እርቃኗን ናት። ራሱንም ሲመለከት እርቃኑን መሆኑን ታወቀው። ከዚያም ቅጠል በመበጠስ ሀፍረተ ገላቸውን መሸፈን ጀመሩ። በፈጸሙትም ኃጢአት ተጸጽተው እንዲህ በማለት አላህን ይማጸኑ ጀመር። ጌታችን ሆይ ነፍሶቻችንን በደልን፣ አንተ ለኛ ባትምር ባታዝንልንም በእርግጥ ከከሳሪዎቹ እንሆናለን። አላህም ወደ ምድር እንዲወርዱ ትእዛዙን አስተላለፈ። እንዲህም አላቸው፣ ከፊላችሁ ለከፊሉ ጠላት ሲሆኑ ውረዱ። ለእናንተም በምድር ላይ እስከ ተወሰነ ጊዜ ድረስ መርጊያና መጠቀሚያ ያላችሁ። በእርሷ በምድር ላይ ትኖራላችሁ፣ በእርሷም ላይ ትሞታላችሁ፣ ከእርሷም ውስጥ ትወጣላችሁ። አሁን አደምና ሐዋ ጉዞ ወደ ምድር ቀጠሉ። አላህ ሁለቱንም ወደ ምድር ሲያወርዳቸው አደም ትካዜ ተቆጣጠረው፣ እጅጉን ሐሳብ ገባው።
ሐዋ ደም ማልቀስ የሌት ተቀን ተግባሯ ሆነ። ከዚያም አላህ ለሁለቱም ምድር እኮ እናንተ የመጣችሁበት ምንጫችሁ ናት፣ ከአፈር ነው የፈጠርኳችሁ፣ ወደ አፈር ነው የምትመለሱት፣ ከአፈርም ነው የምትቀሰቀሱት እያለ አጽናናቸው። ከዚያም አደምና ሐዋ መሬት ላይ ቁጭ ብለው ሳሉ ጅብሪል ዓለይሂ ሰላም 7 የስንዴ ፍሬዎችን ይዞለት መጣ። እያንዳንዱ ፍሬ 70,000 ዘለላ ያበቅል ነበር። አደምም ለጅብሪል ምን ላድርገው አለው። ጅብሪልም መሬት ላይ ዝራው አለው። አደምም ዘራውና ጅብሪል እያሳየው አጨደ። ከዚያም ፈጨው፣ ከዚያም አቦካው፣ ከዚያም ጋገረውና ሲቀዘቅዝ ከባለቤቱ ጋር በመብላት የሕይወትን ውጣ ውረድ ይለማመድ ጀመር። ሁለቱም የሚለብሱት ነገር ስላልነበራቸው በጋረዱና ቆዳውን ለራሱም ለሷም ልብስ ሰርቶ ለበሱ። እንዲህ እያሉ የሕይወትን ውጣ ውረዶች ለመዱት። ልጆችም መውለድ ጀመሩ። ሐዋ ሁሌ የምትወልደው መንታ ነበር፣ አንድ ወንድና አንድ ሴት። ልጆቻቸውን ሲያጋቡ በአንድ ላይ የተወለዱትን አያጋቡም። አንድ ላይ የተወለዱት ሴቷ በሌላ ጊዜ የተወለደውን ወንድ ስታገባ ወንዱም እንደዛው። አንድ ጊዜ ሀቢልና ቃቢል የተባሉ የአደም ልጆች ሁለቱም መንትያ እህቶች አሏቸው እና ሀቢል የቃቢልን እህት ወይም አብራው የተወለደችውን ማግባት ፈልጎ ሲጠይቅ ቆንጆ ስለነበረች ቃቢል ለራሱ ፈልጓት ለሀቢል ከለከለው። አደምም ቃቢል እህቱን ለሀቢል እንዲድርለት ሲጠይቅም ፈቃደኛ አልሆን አለ። ከዚያም አደምም ለሁለቱ ልጆቹ ቁርባን እንዲያዘጋጁ አዘዛቸውና አደም ሐጅ ሊያደርግ ወደ መካ ተነሳ። ከዚያም አደም ልጆቹን የሚያስጠብቀው አካል የለምና ሰማያትን ልጆቹን እንዲጠብቁ አደራ ሲል እምቢ አሉ። ምድርንም ሲጠይቃት እምቢ አለች። ተራራዎችንም ሲለምን ኃላፊነት መውሰድ ሁሉም ፈሩ። ግና ልጁ ቃቢል እኔ ወስዳለሁ ብሎ የአደምን ልጆች ኃላፊነት ቃቢል ተሸከመ። አደምም ጉዞውን ቀጠለ። አደም ከሄደ በኋላ ልጆቹ ሀቢልና ቃቢል ልጅቷን ለማግባት ለአላህ ቁርባን አቀረቡ። ሀቢል እረኛ ነገር ስለነበር ጥሩ የሚያምር ለአይን የሚማርክ ሙክት አቀረበ። ቃቢል ደግሞ ገበሬ ነበር፣ ግን ተራ ውዳቂ እህል ነው ያቀረበው። የሁለቱም ቁርባኖች አንድ ቦታ ሳሉ ከሰማይ እሳት ወረደችና የሀቢልን ቁርባን በላች። ቁርባኑ ተቀባይነት አግኝቷል ማለት ነው። የቃቢልን ግን ተወችው፣ አላህ አልተቀበለውም ማለት ነው። ያን ጊዜ ቃቢልም እህቴን የምታገባ እንደሆነ እገልሃለሁ አለው ሀቢልን። ሀቢልም አላህ የሚቀበለው ከጥንቁቆች እሱን ከሚፈሩት ነው አለው። ያን ጊዜ ቃቢልም ወንድሙን ሀቢልን በያዘው ብረት ጭንቅላቱን መትቶ ጣለው። ቃቢል ወንድሙን ከገደለው በኋላ ሬሳውን ምን እንደሚያደርግ ጠፍቶበት 1 ዓመት ሙሉ በጀርባው ተሸክሞ ሲዞር ከርሟል ይባላል። በዚህ ሁኔታ ላይ ሳለ አንድ ቀን የወንድሙን ሬሳ እንዴት እንደሚሸሽግ ያሳየው ዘንድ አላህ መሬትን የሚጭር ቁራ ላከለት። ቃቢልም ወይ እኔ የወንድሜን ሬሳ እሸሽግ ዘንድ እንደዚህ ቁራ ቢጤ መሆን አቃተኝን ብሎ ራሱን ጠየቀ። ቃቢል ወንድሙን ሀቢል ከቀበረ በኋላ በመግደሉ በጣም ተጸጸተ። አደምም የልጁን ሞት ሲሰማ በከፍተኛ ሁኔታ አዘነ። የቃቢልም ቅጣቱ ከዱንያ ጀመረ። ሁለቱ ታፋዎቹ ተጣበቁ። ፀሐይ ወደ ዞረችበት ሁሉ አላህ የቃቢል አይን እንድታፈጥ አደረገ፣ መቀጣጫ ይሆን ዘንድ። አደምና ሐዋ በልጃቸው ሀቢል ሐዘን በጣሙን ስለተጎዱ አላህ ሸይስ የሚባል መልካም ልጅ ሰጥቶ ሐዘናቸውን አስረሳቸው። ሸይስ ማለት የአላህ ስጦታ ማለት ነው። እንደዛ ብለው ሊሰይሙት የቻሉትም ሀቢል ከሞተ በኋላ አላህ እሱን በምትኩ ስለሰጣቸው ነው። በሰው ልጅ ታሪክ አላህ ሱብሓነሁ ወተዓላ 104 መለኮታዊ መጽሐፍትን ወደ ተለያዩ መልእክተኞች አውርዷል። ከዛ ውስጥ 50ው በሸይስ ነበር የተወረደው። ለመጀመሪያ ጊዜ በጥበብ የተናገረውም ሸይስ ነበር። ለመጀመሪያ ጊዜ በወርቅና በአልማዝ ንግድ የጀመረውም ሸይስ ነው። ለመጀመሪያ ጊዜ በሚዛን መገበያየትም የጀመረው እርሱ ነበር። ለመጀመሪያም ጊዜ ከምድር ማዕድናትን ማውጣት ያስተማረውም ሸይስ ነበር። የሰው ልጆች ሁሉ የዘር ሐረጋቸው ከሸይስ ጋር ነው የሚገናኙት። ምክንያቱም ሌሎች የአደም ልጆች ተበታትነው ቀሩ እንጂ አልተዋለዱም። በዚህ ሁኔታ ላይ ሳለ አንድ ቀን መለከል መውት ቀጠሮውን ጠብቆ አደምን ነፍሱን ለማውጣት ሲመጣ አደም አልሰማህም ገና 40 ዓመት ይቀረኛል ብሎ ተሟገተ። መለከል መውትም በእርግጥ ዕድሜህ 1000 ነበር፣ ግን ያኔ ለዳውድ ከኔ 40 ቀንሳችሁ 100 ሙሉለት ብለህ ነበር አለው።
አደምም ምንም የማውቀው ነገር የለም እንዲህ ብዬም አላውቅም ብሎ ድርቅ አለ። ያን ጊዜ አላህም የምስክር ወረቀቱንና ምስካሪ ያደረጋቸውን መላእክትን እንደ ማስረጃ ቀረበለት። አደምም አመነ። ነገር ግን አላህ የቀረችውን 40 ዓመት በእዝነቱ እንዲኖር ፈቀደለት። ይሁን እንጂ የማይደርስ የለምና 40 ዓመቷ ተጠናቃ አሁንም አደም ሞት አፋፍ ላይ ደረሰ። ያን ጊዜ አደም ምክራዊ ኑዛዜውን ለልጁ ለሸይስ ይናዘዝ ጀመር። የቀንና የሌሊትን ክፍለ ጊዜ አስተማረው። በሁለቱ ክፍለ ጊዜ ውስጥም የሚደረጉ አምልኮዎችንም በዝርዝር አስተማረው። ቀኑ ጁምዓ ነበር። አደም በጣም ታሟል። ልጆቹ የሚያደርጉት ጠፍቷቸዋል። በዚህ መሃል አደም ለልጆቹ የጀነት ፍራፍሬ እንዳመጡለት አዘዛቸው። እነሱ የጀነት ፍራፍሬ የት ይሁን ምን አይነት ይሁን የሚያውቁት ነገር የለም። ብቻ ስብስብ ብለው ፍለጋ ወጡ። በፍለጋ ላይ ሳሉ መላእክትም ሰብሰብ ብለው ከፈን፣ የሬሳ ሽቶ፣ መቆፈሪያ፣ አካፋ ምናምን ይዘው ሲያልፉ ተገጣጠሙ። ከዚያም መላእክቶቹም ለአደም ልጆች ወዴት ነው የምትሄዱት አሏቸው። ልጆቹም አባታችን ታሟል፣ የጀነት ፍራፍሬ ስላሰኘው ልንፈልግለት እየሄድን ነው አሏቸው። መላእክቶቹም አባታችሁ ሞቷል፣ ኑ ተመለሱ ብለው ልጆቹን ይዘው መለሷቸው። ለአደም መሞት በአጥናፈ ዓለሙ ያሉ ፍጥረት በሙሉ ነበር ያለቀሱት፣ ምድርና ሰማያት ሳይቀሩ። መላእክትም የአደምን የቀብር ስነ ስርዓት ለመፈጸም ሲመጡ እናታችን ሐዋ ለቀሰች። አትውሰዱብኝ እያለችም እየየትል ጀመር። ከዚያም መላእክት የአደምን አስከሬን ወሰዱና አጥበው ከፍነው ሽቶ ቀብተው ባዘጋጁለት ቀብር ውስጥ ህንድ ላይ የሚገኝ ተራራ ላይ ነው የቀበሩት። ልጆቹ እያዩ አስገብተው አፈር መለሱበት። ከዚያም መላእክት እናንተ የአደም ልጆች ሆይ ይህ ካሁን በኋላ ሙታኖቻችሁን የምትቀብሩበት ስነ ስርዓት ነው ብለዋቸው ሄዱ። አደም ከሞተ በኋላ ሐዋም ከ1 ዓመት በኋላ ባለቤቷን ተከተለች። ከዚህ በኋላ ዱንያ መስመሯን ይዛ የአደምን ልጆች ችግር ልታስተምራቸው ነው። የአደምና ሐዋ ከሞቱ በኋላ የአደም ልጆች ኃላፊነት ሙሉ በሙሉ ሸይስ ላይ ወደቀ። ሸይስ በጥሩ ሁኔታ የአደምን ልጆች ካስተዳደራቸው በኋላ የእርሱም የሞት ጽዋ መቅመሻ ጊዜው ደረሰና ለልጁ አኑሽ ኑዛዜውን ተናዞ ነፍሱን ለፈጣሪው አስረከበ። የሸይስ ልጅ አኑሽም በጥሩ ሁኔታ ኃላፊነቱን ከተወጣ በኋላ የሱም ከዱንያ መሰናበቻ ጊዜው ይደርስና እሱም ለልጁ ቀይኑን ኃላፊነቱን አስረክቦ ዱንያን ተሰናበተ። አሁን የአደም ልጆች በጣም እየተበራከቱ መጥተዋል። ቀይኑንም ከባዱን ኃላፊነቱን ተሸክሞ ከቆየ በኋላ ለልጁ መህላዩል መሪነቱን አስረክቦ አያቶቹ የቀመሱትን ጽዋ ቀመሰ። አሁን ተራው የመህላዩል ነው። መህላዩል በጣም ጀግና ነበር። ወንዳ ወንድነት ይታይበታል። ለመጀመሪያ ጊዜ ዛፍ የቆረጠውም እርሱ ነበር። ትላልቅ ህንፃዎችን ከእንጨት በመገንባት ምርጥ ከተማ መስርቷል። የባቢሎንን ከተማና አቅሳን የቆረቆረውም መህላዩል ነበር። መህላዩል ከአመፀኛ የጅን ነጋዶች ጋር ከፍተኛ ጦርነት በመክፈት እልህ አስጨራሽ ፍልሚያ ካደረገ በኋላ ከምድር አባሯቸው ወደ ባህር ዳርቻና ወደ ተለያዩ ደሴቶች ተበታትነዋል። በጣም የሚያምር ዘውድም ነበረው። ንግግሩም ማራኪ ነበር። ንግስናውም ለ40 ዓመታት ያህል ከከረመ በኋላ ነፍሱን ለፈጣሪው አስረከበ። መህላዩል ከሞተ በኋላ ልጁ የርድ የአባቱን ዙፋን ያዘ። እርሱም ለተወሰነ ጊዜ አስተዳደረና ቦታውን ለልጁ ኸኑን ወይም ኢድሪስ አለይሂ ሰላም አስረክቦ የሙታንም ምድር ተቀላቀለ። የአባታችን አደም አለይሂ ሰላም የህይወት ታሪክ ባጭሩ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን።